ሄሎ ኤቭሪዋን ሰላም እንዴት ናችሁ? አምሮ ነኝ። ዌልካም ቱ ማይ ዩቲዩብ ቻናል። ዛሬ የምናየው ኢንስታሌሽን ኦፍ ጊንቱ ኦፕሬቲንግ ሲስተም ነው። አብራችሁኝ ነው። ምንድን ነው እንግዲህ ጊንቱ ኢንስታሌሽን ስንል ምንድን ነው? ጊንቱ በራሱ ማን ነው? ምንድን ነው የሚለውን መጠየቅ አለብን። ጊንቱ የምንለው ነገር ጊንቱ ሊኑክስ የማን ፋሚሊ ነው? የሊኑክስ ፋሚሊ ነው። ጊንቱ ኦፕሬቲንግ ሲስተም አጨጫን እናያለን። አብራችሁኝ ነው። መጀመሪያ የምናደርገው ወደ ዌብሳይት እንሄዳለን። ጊንቱ የራሱ ዌብሳይት አለው። የሊኑክስ ፋሚሊ ነው። ወደ ዌብሳይቱ እንሄድና ይህ ዌብሳይት ጊንቱ .org ይባላል። እሱ ጋር ገብተን የሚያስፈልገን የጊንቱ ኦፕሬቲንግ ሲስተም እናወርዳለን። ከዌብሳይቱ ስናወርድ ዌብሳይቱን አይሶ ፋይል ማውረድ አለብን። ለምሳሌ አንድ ፋይል ኢሜጅ ፋይል ስናወርድ ፋይል ኤክስቴንሽን የሚባል አለ። ፒኤንጂ፣ ጄፒጂ ምናምን የምንለው ቪዲዮ ኤምፒ4፣ አውዲዮ ኤምፒ3 ነው። እንደዚያ ሁሉ ኦፕሬቲንግ ሲስተምም በአይሶ ፋይል መውረድ አለበት። አይሶ ፋይል ካልሆነ የግድ ኦፕሬቲንግ ሲስተማችን ስንቀይር ፐርሚሽን ስለማይሰጠን መቀየር አለብን። ይህንን ኦፕሬቲንግ ሲስተም ካወረድን በኋላ በአይሶ ፋይል ከዛ ቨርቹዋል ቦክስ እናወርዳለን። ይህን የምንጭነው በቃ 2-3 ኦፕሬቲንግ ሲስተም ለመጫን ቨርቹዋል ቦክስ ያስፈልገናል። ይህንን ቨርቹዋል ቦክስም አሁንም በቃ google.com ላይ እንገባና google.com የሚለው ገብተን ቨርቹዋል ቦክስ የሚል እናወርዳለን። ቨርቹዋል ቦክሳችን ላይ ቨርቹዋል ማሽናችን ላይ ነው ይህንን ኦፕሬቲንግ ሲስተም ምንጭ ነው። ይህንን ኦፕሬቲንግ ሲስተም ቨርቹዋል ማሽን ላይ ስንጭ ነው ምንድነው መጀመሪያ ፋይላችን ወርዷል ማለት ኦፕሬቲንግ ሲስተማችን ወርዷል። ኦፕሬቲንግ ሲስተማችን ከወረደ በኋላ ቨርቹዋል ቦክሳችንን ኢንስታል እናደርጋለን። ኢንስታል ካደረግን ፊኒሽ እናደርግና ፕሪፔርን ካደረግን በኋላ ቨርቹዋል ቦክሳችን እንሄድና ኒው እንለዋለን። ቨርቹዋል ቦክሳችን ጋር ሄደን ኒው ከዛ ወደ ፋይላችን ሲያስገባን ስም ስጡት ይላል። የኦፕሬቲንግ ሲስተሙን ስም እንሰጣለን። ከዛ በአይሶ ፋይል የተቀመጠውን የኦፕሬቲንግ ሲስተም እናስገባለን። ከዛ ዲስክ የሆነ ፓርቲሽን ስጠው። ኦፕሬቲንግ ሲስተማችን ምን ያህል ይፈልጋል በፓርቲሽን ዲስኩ ራሙ ስንት ይፈልጋል ነው። እንደ ጊንቱ ኦፕሬቲንግ ሲስተም በኮንፊግሬሽን ነው የምንሰጠው። እዚህ ላይ ምንም ነገር ፓርቲሽን አይፈቅድልንም። መስጠት የምንችለው እንደ ጊንቱ ኦፕሬቲንግ ሲስተም ኮንፊግሬሽን ሲስተም ላይ ነው። በኋላ ነው የምንሰጠው። አሁን እንቀጥልና እንሄዳለን። ኔክስት እንለውና እንትን እንለዋለን። ከዚያ በኋላ ስታርት እንለዋለን። ስታርት ካልነው በኋላ ዲስፕላይ ገብተን ሲቲንግ ገብተን ዲስፕላይ ስቶሬጅ የሚለው እንገባና ኤምፒቲ ፋይል እንገባና አይሶ ፋይላችን እንመርጣለን። አይሶ ፋይል ከመረጥን በኋላ ስታርት ካልነው በኋላ በቃ እንጠብቃለን። ከዚህ በኋላ ጀመረ ማለት ነው። ቨርቹዋል ማሽናችን ላይ ኢንስታሌሽን ኦፕሬቲንግ ሲስተም